ለጤናችን የሚመከረው በቂ የእንቅልፍ ሰዓት ተብሎ የሚታሰበው በቀን ስንት ሰዓት ብንተኛ ይመስላችኋል? በቂ እንቅልፍ የማይተኙ ሰዎች ለልብ ድካም፣ ለስኳር፣ የኮሌስትሮል መጨመር፣ ለኩላሊት፣ ስትሮክ እንዲሁም ለአእምሮ ጤና የመጋለጥ እድላቸው ከፍ ያለ እንደሆነ በብዙ ጥናቶች የተረጋገጠ ነገር ነው። በቂ የእንቅልፍ ሰዓት ተብሎ የሚታሰበው እንደ እድሜያችን እንደ ስራ ሁኔታችን የሚለያይ ቢሆንም ለወጣት ወይም ደግሞ አዳልት ተብሎ ለሚታሰብ ሰው በቀን ቢያንስ 7 ሰዓት መተኛት አለበት። ከ7 እስከ 9 ሰዓት ቢሆን ይመከራል። ጨቅላ ህጻናት በቀን እስከ 14 እስከ 17 ሰዓት መተኛት ሊያስፈልጋቸው ይችላል። ለህፃናት በተለየ ሁኔታ በቂ የሆነ እንቅልፍ ሰዓት እንዲተኙ ማድረግ ለጤናቸው በጣም አስፈላጊ ነው። በትምህርት ላይ ላሉ ህፃናት ወይም ደግሞ ስኩል ኤጅ ችልድረን ለምንላቸው ከ6 ዓመት ጀምሮ ላሉት ቢያንስ በቀን 9 ሰዓት እስከ 14 እስከ 15 ሰዓት እንዲተኙ ማበረታታት አለብን። ህፃናት ያን ያክል ሰዓት መተኛት ከቻሉ የአእምሮ ጤናቸው ላይ ጥሩ ነገር ማየት ይቻላል። በተለይም ትኩረታቸው ላይ፣ የማስታወስ ችሎታ፣ የጸባያቸው የሚቀያየረው መነጫነጭን፣ ለመግባባት የሚያስቸግሩ ነገሮችን፣ ትምህርት ላይ ያላቸውን አቀባበል ወይ ደግሞ የአእምሯቸውን ዝግጁነት ወይም የኮግኒቲቭ ፈንክሽን የምንለውን ነገር ማሻሻል ይቻላል። መተኛት እንደዚህ አይነት ጥቅሞች ካሉት በምንተኛበት ሰዓት ጤናማ የሆነ የአተኛኘት ዘዴዎችን መጠቀም ጥሩ ነው። አንዳንድ ሰዎች ላይ የምናየው ቴሌቪዥን ከፍቶ ወይ ስልክን እየነካኩ ስልክን ከፍቶ ወይ ሙዚቃ እያዳመጡ፣ አንዳንድ ሰውም ላይ ደግሞ ለመተኛት ብሎ አልኮል በመጠጣት በዛ መልኩ መተኛት አይመከርም። አሁን የምንላቸውን ጥቅሞችን ሊያስገኝልን አይችልም እና እንዲህ አይነት የመተኛት ልምዶችን ማስወገድ ያስፈልጋል።